መቀመጫ ያላገኙ እንግዶች አሉና እኔና እናንተ ሁለታችሁ ተነስተን እነሱ እዚህ መቀመጫ ላይ ተቀምጠው ይመገቡ። ሁሉም መመገቡን አቁሞ በመደመም ነበር ሲያይ የነበረው። አንድ ስህተት እንደሰራ ይረዳዋል። በሚችለው ሰውን መርዳት ነው የሚወደው። ሰው ሁሉ እንዲህ ቢሆን። ሰላም ጤና ይስጥልኝ። እንደምን አላችሁ አድማጭ ተመልካቾቼ? ከዚህ በፊት በገባሁት ቃል መሰረት ሰው የመሆን ጥግ በሚል ርዕስ እንድንወያይበት ከእናንተ ጋር ሀሳብ እንድንለዋወጥበት፣ ይህ ሀሳብ ገዢ ሆኖ ካገኛችሁት እናንተም እንድትሳተፉ ጋብዤ ነበር። የመጀመሪያውን ክፍል እኔ ይዤ እንደምቀርብ ቃል በገባሁት መሰረት በህይወት አጋጣሚ በማውቀው የአንድ ሰው ህይወት ተንተርሼ ይህንን ትልቅ ርዕስ ሰው የመሆን ጥግ በሚል ርዕስ የተዘጋጀሁበትን የዚህን ሰው ታሪክ ወይም ደግሞ ከዚህ ሰው ላይ የተገረምኩበትን የተደነኩበትን የህይወት ልምድ ለእናንተ ለማካፈል መጥቻለሁ። ይህ እንዳልኳችሁ ከላይ የገለጽኩት ሰው የተማረ አዋቂ ባለስልጣን እና በሀብትም ደግሞ ባለጸጋ ሆኖ ያለ ውስጣዊ ሰውነቱ ግን ሰው ነው። ሰውን የሚቀበልበት፣ ሰውን የሚመለከትበት፣ ሰውን የሚያስተናግድበት ባህሪው እጅግ አስደምሞኛል። ሁሉንም ሰዎች በሰውነታቸው ብቻ በክብርና በፍቅር ይቀበላል፣ በክብርና በፍቅር ያስተናግዳል። እንዳልኳችሁ ባለጸጋ በመሆኑ ትልቅ የራሱ ድርጅት አለው። በዚህ ድርጅት ውስጥ በሱ ስር ተቀጥረው የሚሰሩ ከላይ እስከ ታች ያሉ ከጽዳት ከጥበቃ ወይም ደግሞ በከፍተኛ ኃላፊነት ካሉ ሰራተኞቹ ጋር ያለው ግንኙነት አንድና አንድ በሰውነታቸው ብቻ አክብሮ የሚቀበላቸው ናቸው። ከዛ ውጪ ሰራተኛው ሁሉ የራሱንም ስራ በተገቢው ሁኔታ መስራት ብቻ ይጠበቅበታል። ሰውየው የሚሄድበት መንገድ የራሱ የሆነ መንገድ ብቻ ነው። በዚህ ዙሪያ የታዘብኳቸውን አንዳንድ ነገሮች አጋራቸዋለሁ። ለምሳሌ አንድ ጥበቃ ወይም ጽዳት ሰራተኛ ወደዚህ የተከበረ ሰው ቢሮ ገብቶ አንድ ጉዳይ ለማስፈጸም ወይም ወደሱ የሚመለከት አንድ ሀሳብ ለማቅረብ ወደ ቢሮ ቢገባ ሰውየው ከመቀመጫው ተነስቶ በክብር ነው የሚቀበለው። የክብር ስም ጨምሮ አቶ ከሌ ወይም ወይዘሮ ከሊት ብሎ ተቀብሎ ቆሞ ተቀብሎ ጨብጦ ነው የሚያስተናግዳችሁ። የገባችሁበትንም ጉዳይ ወይም ወደሱ ያቀረባችሁትንም ጉዳይ ፍጹም ፍትሃዊ እና በጣም ፈጣን በሆነ ሁኔታ እንዲፈጸምላቸው ያደርጋል። እንዳልኩት ነው፣ ለሰው ያለው ክብር የት የሌለ ነው። በጣም ይገርመኛል። እኔና እንደው አንዳንዶቹን ልንገራችሁና የሆነ ጊዜ የሱ ድርጅት መስሪያ ቤቱ የራት ግብዣ ፕሮግራም ያዘጋጅና በዚህ የራት ግብዣ የዛ ድርጅት ሰራተኞች በሙሉ ከነ ሙሉ ቤተሰቦቻቸው ይታደማሉ። በዚህም ሰዓት ሁሉም ሰው የራሱን ቤተሰብ 4፣ 3፣ 5፣ 7 ቤተሰቡ ያለውን ይዞ በዛ የራት ግብዣ አዳራሽ ላይ ይገኛል እና እሱም ይህ የድርጅቱ ባለቤት ይሄ እኔ የሰውነት ጥግ ደርሷል ብዬ የምመሰክርለት ሰው ለሱ በተሰጠው የክብር ቦታ ከቤተሰቦቹ ጋር ከባለቤቱና ከልጆቹ ጋር በክብር ተቀምጧልና የራስ ሰዓቱ ደርሶ ታዳሚው የራሱን ምግብ እየያዘ በየጠረጴዛው ቤተሰብ በተሰጠው ጠረጴዛና ቦታ ላይ ተቀምጧል። መመገብ እንደተጀመሩ እንዳጋጣሚ ሆኖ 3 የድርጅቱ ጽዳት ሰራተኞች ከግብዣ ሰዓቱ ትንሽ ዘግየት ብለው ይደርሳሉ። አጋጣሚ ሆኖ የተዘጋጀው ወንበር ሙሉ ነው። አንድም ወንበር ባዶ የለም።
ሁሉም በዛ ትልቅ አዳራሽ የታደመ ሁሉም ታዳሚ ወደ ሶስቱ የጽዳት ሰራተኞች በማቅናት ከንፈርን ከመምጠጥና ምን ነው ትንሽ ቀደም ብለው ቢመጡ ምንም ወንበር የለም እንዴ ምን ሊሆኑ ነው እነዚህ ሰዎች አይ ብሎ ከማዘን ውጪ ምንም አይነት እርምጃ ሊወስድ ወይም ደግሞ ምንም ሐሳብ ሊያቀርብ የፈቀደ የቻለም ሰው የለም ነበርና በዚህ ሰዓት የዚህ ድርጅት ይሄ የተከበረ ሰው ሁኔታውን ለሰከንዶች በጥሞና ካጤነ በኋላ ከሱ ግራና ቀኝ የተቀመጡ ሁለት ወንዶች ልጆች አሉት ፊት ለፊቱ ባለቤቱና ሌሎቹ ቀሪ ሴቶች ልጆች አሉ ምንድነው ያደረገው በቀኝና በግራ ያሉ ሁለት ወንዶች ልጆችን ጎበዝ መቀመጫ ያላገኙ እንግዶች አሉና እኔና እናንተ ሁለታችሁ ተነስተን እነሱ እዚህ መቀመጫ ላይ ተቀምጠው ይመገቡ ተነሱ የሚል አጭር ቤተሰባዊ ሐሳብ ወይም ትዕዛዝ ሰጠ ወንዶች ልጆቹ ያለምንም ማቅማማት ያባታቸውን ትዕዛዝ በጥሩ ሁኔታ ተቀብለው በደስታ ማለት ይቻላል ተቀብለው ሶስቱም ተነሱና ወደ እነዚህ ግራ ገብቷቸው ምን እንደሚያደርጉ በጭንቀት ውስጥ ያሉ ሶስት የጽዳት ሰራተኞች ሄደው ምግባችሁን አንሱና እኛ የተነሳንበት ወንበር ላይ ሄዳችሁ ተመገቡ ይላቸዋል እነዚህ ሶስት የጽዳት ሰራተኞች በዚህ ደረጃ ዝቅ ብለው የሚሰሩ ልጆች ስለሆኑ የዛ ድርጅት የተከበረ ትልቅ ሰው እና ልጆቹ ተነስተው በእነሱ መቀመጫ ላይ መቀመጥ ከሱ ሴት ልጆችና ባለቤቱ ጎን ተቀምጦ መመገብ እጅግ ከባድ ስለሆነባቸው አይደረግም ነው ያሉት በፍጹም አይሆንም እኛ ሌላ አማራጭ ፈልገን ጥግ ይዘን በሌላ ክፍል ሄደን ቆመንም ቢሆንም እንበላለን እንጂ በጭራሽ ይሄ አይደረግም ነው ያሉት ሰውየው ብዙ ለመናቸው በፍጹም አይሆንም ባካችሁን አለ በፍጹም ሊሰሙት አልቻሉምና መጨረሻ ሰውየው ምንድነው ያለው እኔ አሁን ማዛችሁን ማታደርጉ ከሆነ ለኔ ፍቅርም ክብርም የላችሁም ማለት ነው ምክንያቱም እያዘዝኳችሁ አይሆንም እያላችሁኝ ነው የሚል ሐሳብ ነው ያቀረበላቸው በዚህ ሰዓት ሶስቱ ሰዎች ግራ በመጋባት በመረባበሽና በመደንገጥ የሱ ሁኔታ ደግሞ ልባቸውን እጅግ ስለነካው ለሱ ፍቅር ደግሞ ሲሉ ምግባቸውን አንስተው እነሱ በተነስተው በለቀቁላቸው መቀመጫ ላይ ተቀምጠው ምግባቸውን በሉ በዛ አዳራሽ ያለው ታዳሚ በሙሉ የዛ ድርጅት ሰራተኛ እንዳልኳችሁ ሁሉም መመገቡን አቁሞ በመደመም ነበር ሲያይ የነበረው ያን ሁኔታ ምክንያቱም አስቡት በዚህ ሁኔታ ያለ ሰው ምናልባት ትዕዛዝ ሊሰጥ ይችላል እነዚህ ልጆች የሆነ ነገር ቦታ ፈልጉና አስቀምጧቸው የሆቴሉ ማናጀር ጠርቶ እነዚህ ልጆች የሆነ ነገር አድርግላቸው ወዘተረፈ ሊል ይችላል ነገር ግን እሱ የተቀመጠበትን የክብር ቦታ ለቆ እነዚህን ታች ያሉ ጽዳት ሰራተኞች ከልጆቹና ከባለቤቱ ጋር እንዲመገቡ ማድረግ ለኔ እጅግ ልዩ ነው በጣም ከሚገርሙኝና በቃ እንዲህ ከተደነኩበት የሱ ባህሪ የሰውነት ጥግ ነው የማስብበት ምክንያት ይሄ ብቻ አይደለም በጣም ብዙ ይሄን መሰል ድርጊቶች አይቻለሁ አንዱን ልጨምርላችሁና የሆነ ጊዜ ቁርስ ሰዓት ላይ ቁርስ መመገብ ፈልጎ ሰውየው ሁሉም ነገር የተሟላለት ነው ቁርስ አዘጋጅቶ የሚያቀርብለትን ገዝቶ የሚያመጣለትን ሰው ጠርቶ ከዶሮ የተሰራ ሳንዱች እንዲያመጣለት ያዘውና ይሄ ልጅ በፍጥነት ሄዶ የተባለበት ቦታ ላይ የተባለውን ሳንዱች ገዝቶ ይመጣል አምጥቶ ለሰውየው ይሰጠዋል ለሱ አድርሶ ወደ ውጭ መውጣት ነው ያለበት ወጥቷል እሱ ከትንሽ ቆይታ በኋላ ቁርሱን ያመጣው ሰው አንድ ስህተት እንደሰራ ይረዳዋል ምንድነው የስህተት ለሰውየው አምጥቶ የሰጠው ሳንዱች ከዶሮ የተሰራ ሳይሆን
በስተት ምክንያት ተቀይሮ ከባቄላ የተሰራ ሳንዱች ነው ያመጣለት የሰጠው እና ልጁ ይህን እንዳደረገ ባወቀ ጊዜ እጅግ በፍርሃትና በጭንቀት ሆኖ ወደ ሰውየው ቢሮ ይሄዳል። ሄዶ ምንድነው ያለው? ይቅርታ ያመጣውልህ ሳንዱች አንተ ያዘዝከውን አይደለም፣ በተፈጠረው ስተት እኔ ተጠያቂ፣ በጣም ይቅርታ እንድታደርግልኝ ፈልጋለሁ። አሁን ግን የዶሮውን ሳንዱች አመጣልሃለሁ ይለዋል። ይህ የተከበረ ሰው መልሱ ምን ነበር መሰላችሁ? ችግር የለውም፣ እንዳትረበሽ፣ አትጨናነቅ። ለኔ ዛሬ በላው ዘንድ የተፈቀደልኝን አምጥተህልኝ በልቻለሁ። እኔ በፈለኩት ሳይሆን እንድበላው በተፈቀደልኝ ፈጣሪ በፈቀደው ያመጣኸውን ተመግቤያለሁ። ደግሞም ተመችቶኛል። አደራ እንዳትጨናነቅ። ለኔ የሆነውን ሳንዱች የተመገበው ሰው ደግሞ ለሱ ይሆን ዘንድ ስለተፈቀደ ነው። ተቀይሮብህ እንደሚሆን እገምታለሁ። አደራ እንዳትጨነቅ። እኔ ግን ተመግቤ ደስተኛ ነኝ፣ አመሰግናለሁ ብሎ ነው ያሰናበተው። ጎበዝ፣ እኛ ብንሆንስ? እውነት ዶሮ አዘን ሽሮ ቢቀርብልን ይህንን ስተት በሰራው ሰው ላይ ምን እንል ነበር? ምን እናደርግ ነበር? እኔ ሳስበው ለኔ እጅግ ከባድ ነው። ከዚህ የተከበረ ሰው ጋር የነበረኝ ውቂያ ቀላል የማይባል ጊዜ ስለሆነ በዚህ ጊዜ ሁሉ እጅግ የምደመምበትና የሚደንቀኝ ነገር ምንድነው? ሰውየው እንዳልኳችሁ ስልጣኑ፣ ሀብቱ፣ ዕውቀቱ፣ ሃይማኖቱ ወይም ቀለሙ፣ ዘሩ ለሱ ሁለተኛ ነገሮች ናቸው። አንደኛ ነገሩ እርሱ ሰውን በሰውነቱ ማክበር፣ ሰውን በሚችለው ሰውን መርዳት ነው የሚወደው። ይህ በተግባር አጠገቡ ያየሁት ነገር ነው። ሰዎችን ሲረዳ ወይም ለሰዎች የሆነ ነገር ሲያደርግ እጅግ ስውር በሆነ ቀኝ ሲሰጥ ግራ አይወቅ እንዲል መጽሐፍ እጅግ ስውር በሆነና በሚገርም ሁኔታ ነው። አንዳንዶቹን ሰዎች ረድቷቸው እሱ እንደረዳቸው አያውቁም። በሌላ በስውር በሚገርም ሁኔታ እርዳታው እንዲደርስላቸው ያደርጋል። እነዛ ሰዎችም ማን እንዳደረገ ሳያውቁ እጅግ ይደሰታሉ። የነሱን ደስታ እሱ ከሩቅ በማየት በመንፈሱ እጅግ ይደሰታል። ለሰው የሚሰጠው ክብር ቅድም ካልኳችሁ በላይ ነው። በጣም ብዙ መልካም ነገሮች አውቅለታለሁ እና የዚህን ሰው የህይወት ሳስብ እኔ ሰው ሁሉ እንዲህ ቢሆን፣ ሀገራችን ኢትዮጵያ እንደዚህ አይነት በርካታ ሰዎች ቢኖሩን፣ ዓለም ሁሉ እንዲህ አይነት ሰዎች በዓለም ሁሉ እንዲህ አይነት ሰዎች ቢበዙ፣ በዓለም ሊፈጠር የሚችለው መልካም ነገር በውስጥ ህሊና ይመላለሳልና ለምንድን ነው የዚህን ሰው መልካምነት ለሰዎች ነግሬ ሰው ወደዚህ መልካም ነገር እንዲመጣ ማድረግ ብችል፣ ፈቃደኛ የሆነ በዚህ ሐሳብ ያመነና ሐሳቡን የወደደ ሰው ወደዚህ መልካምነት ቢመጣ መልካም ነው በሚል ሐሳብ ይሄን ሐሳብ ይዤላችሁ መጥቻለሁ። እኔ ብዙ ነገር አያለሁ በህይወት የዚህን ሰውዬ መልካም ነገር አየው። ሌላ ደግሞ ያለው ከዚህ ተቃራኒ የሆኑ ብዙ ነገሮችን እናያለን ሁላችንም። በጠቅላላው ግን ስናየው አሁን እኛ ጋር ምን ያህል እንዲህ አይነት ደግ ሰዎች ይኖራሉ የሚለው ነገር ያሳስበኛል። ወደፊት ሊፈጠሩ ይችላሉ፣ አዎ። ግን አሁን እንዲህ አይነት ሰው አለ? አሁን እኔ በግሌ ከሰዎች ጋር ያለ ግንኙነት በዚህ ሁኔታ ነው? ሰውን በሰውነቱ ብቻ ነው የምቀበለው? እጅግ አስባለሁ በዚህ ዙሪያ። ሁላችሁም በዚህ ዙሪያ አስቡበት እላለሁና ቢቻል እንዲህ ብንሆን የሚከብድ ነገር የለውም፣ እጅግ ቀላል ነው። ቅንና መልካምነት ለራስ ነው ደግሞ። እንዲህ ብንሆን አትራፊዎች ነን። በምንም ነገር የማይገዛ ደስታ፣ ሐሴት ነው የምናገኘው ብዬ አስባለሁ። ስለዚህ ሰው ሁሉ ቅን ቢሆን፣ በቤታችን ላሉ ሰራተኞች የምናደርገው ርህራሄ፣ የምናደርገው መልካም ነገር ያቺ ሰራተኛ ሰው እንደሆነች እኛም የምንፈልገው ሁሉ እሷንም ሊያስፈልጋት እንደሚችል፣ ሲደክማት ማረፍ እንደምትፈልግ፣
እኛ ደግሞ ማረፍ እንደምንፈልገው ማለት ነው። እኩል በሆነ ሁኔታ እንኳን እንደሌላ ሁለተኛ ምሳሌ ማነሳው ሾፌርና ረዳትን ብናስብ እጅግ ጥልቅ የሆነ ረጅም ምድረ በዳና በረሃ አቋርጠው ነው የሚሄዱት ሁለቱ ሰዎች። እጅግ ብዙ ፈተና ያጋጥማቸዋል። በረሃ ላይ ጫካ ላይ መዋል ማደር፣ በመኪና ብልሽት ምክንያት በተለያየ ምክንያት ብዙ ፈተና ያጋጥማቸዋል። ያንን ሁሉ ፈተና አልፈው ሰላም ወረዳ ሲደርሱ፣ ሰላም ወዳለበት አካባቢ ሲደርሱ ፍቅራቸው፣ መተሳሰባቸው፣ አንድነታቸው፣ መከባበራቸው እንደዚህ ነው ወይ? ያን ፈተና እንዳለፉበት ቦታ ነው ወይ የሚለው ያሳስበኛል። እኔ በፍጹም እንዲህ አይነት ሰዎች የሉም። መልካም የሆኑና ከልብ የሚዋደዱ፣ ከልብ የሚተሳሰቡ፣ ከልብ የሚፈቃቀሩ ሰዎች የሉም በሀገራችን እያልኩ አይደለም። ግን ብዙ ነው ወይ? ምን ያህል ነን? ምናልባት ይህንን ሀሳብ የማድመጥ የመመልከት እድል ያገኘ ሰው ምናልባት ይማርበት ይሆናል የሚል ጥልቅ እምነት አለኝ እኔ። በዚህ ዙሪያ ደግሞ ያው ሁላችንም ያለንን ሀሳብ እንድናቀርብ ከመጀመሪያው ይህንን ፕሮግራም ስናስተዋውቅ ገልጸናልና ይህ አሁን እኔ ያወራኋችሁ ታሪኩን ያጫወትኳችሁ መልካም ሰው የሚያደርጋቸውን መልካም ነገሮች ሁሉ ሰው እንዲያውቅበት አይፈልግም። በጣም በሚገርም ሁኔታ የስጋ ዘመዶቹ ሆነው ግን እርዳታ የሚያስፈልጋቸው ብዙ ሰዎች አሉና እነዛን ሰዎች እንኳን ሲረዳ እሱነቱ ባልታወቀበት በጣም ስውር በሆነ እርዳታው እንዲደርሳቸው እና እንዲደሰቱ ያደርጋል እንጂ እሱ ማንነቱ እንዲታወቅ አይፈልግም። ምን ማለት ፈልጌ ነው? እኔም አሁን የዚህ ሰውዬ አድራሻው አለኝ፣ ምስሉ አለኝ። ይህንን ሁሉ ለእናንተ ባጋራና ብታውቁት ደስተኛ ሆን ነበር። ነገር ግን እሱ በፍጹም እንዲህ አይነት ነገር እንደማይፈልግ አውቃለሁ። በደፈናው ማውራት የፈለኩበትም ይህ ነው ምክንያቴ። እናንተ ግን እንዳልኩት በዚህ ሀሳብ የተስማማችሁ እና ሀሳቡን የወደዳችሁ የኔ አይነት ገጠመኝ ያላችሁ መልካም ሰው ሊታወቅና ሊመሰገን ይገባዋል፣ ለሌሎችም አስተማሪ ነው ብላችሁ የምታስቡትን በዚህ መድረክ ይዛችሁ እንድትመጡ ግብዣዬ ነው። ምናልባት ልክ እንደኔው ሰው ማንነቱ እንዲታወቅ የሚያደርገው መልካም ነገር ሁሉ በስውር እንዲሆን የሚፈልግ ሰው ከሆነ በኔው አይነት ታሪኩን ብቻ ማቅረብ ይቻላል። ነገር ግን የሰራው ስራ ለሀገር የሚጠቅምና ለሕዝብ ቢታወቅ ችግር የለውም ተብሎ የሚታመንበት ሰውየውም በዚህ ፍቃደኛ የሚሆንበት ከሆነ ቢቻል በአካል ካልሆነ ምስሉንና ታሪኩን ያለፉ ከዚህ ዓለም በሞት ያለፉ መልካም ሰዎችም ከሆኑ መልካም ስራቸው አስተማሪ ነውና ይህንን መልካም ስራቸውን የያዛችሁ ከኛ ጋር በመገናኘት በዚህ ፕሮግራም የሰዎቹን መልካምነት የሰዎቹን ሰው የመሆን ጥግ እንድትመሰክሩ በትህትና እጠይቃለሁ። ሰላም ሁሉ ለእናንተ ይሁን። ስላዳመጣችሁኝ በእጅጉ አመሰግናለሁ። ከዛው ሰላም ሁኑልኝ።